ኧረ እንደው አባትሽ ግን እንደው አንድ ጫማ ከአሜሪካ ቢያስመጣልኝ አይ እከፍላለሁ እኮ ከከፍዬ ነው በነፃ ምንድነው እንደው ግን ድፍረት አይሆንብኝና ላጤ ነሽ ወይስ ባለትዳር ነሽ? አይደለም ይቀርታል እኔ ምን አይነት ደፋር ነኝ በእናትህ። ኧረ ችግር የለም ፈታ ብራው ቀለል ያልክ ልጅ ነኝ። አባቴ ባይደው ውጭ ሀገር ነው ያለው። ውጭ ነው አባትሽ? ኧረ ኧረ ደስ ይላል በጣም። አስተርጓሚ ነው። አስተርጓሚ ነው? 26 ቋንቋን ይችላል። 26 እኔ አንድ ብቻ ነው ይችላል። ይገርምሻል። አባትሽ ሊቅ ናቸው። ሊቅ በጣም ነው ማደርገው አባቴና በጣም 26 ቋንቋ ነው የሚችለው እና ብዙ ቋንቋ ነው ያስተረጉማል። 26 ቋንቋ ባልስ የለሽም? እኔ ባል የለሽም? በጣም ደስ ይላል። ደስ ይላል። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ ወይ? እንዴት ናችሁ? እኔም አለሁ ፈጣሪ የተመሰገነ ይሁን። ያው እንግዲህ ቤተሰብ ዛሬ ስራ አርፍጄ ነው የከፈትኩት። አርፍጄ ከፈትኩ ማለት ግን አልሰራው ማለት አይደለም። የሆነ ግቢ ነበር ካስተመር ጠርቶኝ እዛ ስሰራ ቆይቼ ነው አሁን እንግዲህ የመጣሁት ማለት ነው ወደዚህ። እና እናንተ እንዴት ናችሁ ቤተሰብ? ያው እንግዲህ ቤተሰብ እኔ እንደምታውቁ በረከት ሊስትሮ ሲጠርጋ ሳምሮ ነኝ እና ዛሬም ለየት ባለ ቪዲዮ መጥቻለሁ እንግዲህ ቤተሰብ በባለፈው እንግዲህ ውሎዬን አሳይቻችሁ ነበረ እና ብዙዎቻችሁም እንግዲህ ሰብስክራይብ ላይክ በማሼር እያደረጋችሁ ስታበረታቱ ነበር። ለዛ ቃል የለኝም። ቤት ሃይ ሰላም ነው? ሰላም ነው አለን ከስተመር መጣ። ኦኬ ባለፈው ልጅ ራሷ መጀመሪያ ያለየዋትም ነበር። እሺ ደከም በጣም ነው ደከመሽ? አይዞሽ ደህና ነሽ ታዲያ? እንዴት ነህ? መጣ ዛሬም ጫማ ይላል። የወንድ ጫማ ነው የባልሽ ነው? አይደለም የወንድ ጫማዎች ናቸው። የወንድምሽ ነው? ቅድም መጥቼ አጣውኝ አልነበርክም? መጣሽ? በጣም ይቅርታ። ግቢ ካስተመር አለ ግቢ ለግቢ አላልኩሽም? እዛ እጄ ያጸዶ ነበር እንዴ። ይሄን ሙሉ ለምን አመጣሽ? ቤት አልመጣም ነበር እንዴ? ብትደውይልኝ መጣ ነበር እኮ። አይ ስልክ እኮ የለኝም። ኦኬ ስልክ የለሽም ለካ። አይ በቃ ስልኬን እሰጥሽና በምፈልጊ ሰዓት ጠርኛለሽ እመጣለሁ። ይሄ እኮ በቃ የአንድ ቀን ውሎዬን እኮ ይዘጋል እኮ። ቀን ሙሉ ብሰራ ይሄን ብሰራ ነው። ስለዚህ ከዚህ በኋላ መልፋት አይጠበቅብሽም። ወይስ ቤት እንዳልመጣ? አረ ችግር የለም ያዛው ስልክን ችግር የለም። እሺ ያዥ 09 56 59 በቃ እሱ ደውዪልኝ እመጣለሁ። እዚህ ሰፈር ነሽ አይደል? ብዙ አይርቅም አይደል? አዎ እዚሁ ነው። ስምህ ማን ነው? ስሜ በረከት። ባይዘው ስምህን ባለፈው አልነገርከኝ። ይቅርታሽ። በረከት ሊስትሮ ጠርጋ ሳምሮ ጫማ ጠራጊ ወይ ከፈለግሽ በየትኛው ልየስ? አይ ስምህን ንገረኝ። ስሜ ትክክለኛ በረከት ነው። በረከት። ያንቺስ እንዴ? ያንቺን መጠየቅ የለብኝም እንዴ? እኔ አረ አለብኝ። ኮዚቲ። እሺ ኮዚ ካስተመሬ እዬ ሴቭ አደርገዋለሁ። እንደዛ ካልሆነ እኔ በቃ ችግር የለውም። ሴቭ አደርገዋለሁ። ደርሰኛል ምልክት ሴቭ አደርገዋለሁ። እሺ እና ደህና ነሽ ወይ እንዴ? ወንድምሽ ግን ራሱ አያጥብም እንዴ? አንቺ ራስሽን እያጠብሽ እጠቢልኝ ብሎሽ ነው ይሄን? አይ ሳይሆን ወንድሜ በጣም ሰነፍ ስለሆነ ላስደስተው ብዬ ነው። በዛው አንተ ስራ ልትጠር እስቲ። አመሰግናለሁ። እሱማ እኔማ ደስ ይለኛል። ያንቺን ብታመጪ ደስ ይለኛል አይደለም? ወንድምሽ ሁለቴ ተመላለስኩኝ። ቀደም ያው እንዳልኩት መጥተሽ ነበር ለካ። በጣም ይቅርታ አድርጊልኝ። እንግዲህ ያው ስራ ስለሆንኩ ነበርና ሙሉ ሻወር ነው የሚታጠበው? አዎ ፏርግለት ባይዘው ቀበጥ ስለሆነ ቀበጥ ነው። የባሉካ ነገር መቼስ መቀበጥበጥ ግድ ነው። እሺ ምንድነው ይሄ ብሎ እንትን ስለሚል ችግር የለውም አጥብለታለሁ። ሌላ ቀን በስራዬ እንኳን ጣጣ የለውም፣ አያሳስብም። ጫሞቹ ደግሞ ሲያማምሩ በእናትሽ እስማ የት ነው ቆይ የሚያመጣቸው? እኔ እኮ ግራ ይገባኝ። ወይ እኔ ከመርካቶ ስለማመጣ ይሆን እንዴ? እና ይሄን ሙሉ እስከማጠብ ቁጭ ብለሽ ትጠብቂኛለሽ? ትንሽ ላጫውት ብዬ እኮ ነው። እሺ አመሰግናለሁ። ብታግዢ ደስ ይለኛል። እንደዛ ከሆነ ላግዝ የምር አግዢ። ችግር የለውም። ለምን እዚህ ጋር አግዢ? ኧረ ኦኬ አግዝ ነበር እሱ። ኧረ እንዴ ይሄማ ስራዬ ነው።
እንደዛማ ከሆነ ለምን ትከፍኛለሽ? ኖርማል ነው ያው እንዳልከው ዝቅ ማለት ነው። ዝቅ ብሎ መስራትማ ከፍ ያደርጋል። ወደፊት ቀን ይመጣል። እኔ ስራ ብለውም ሙሉ ሻወር ብለሽኛል። ስለዚህ እና ምን አዲስ አለ? ያው እንግዲህ እንደዚህ ዛሬ ግን አይደርቅልሽም። ይሄን አውቀሻል። ኧረ ችግር የለውም። ሌላ ጫማዎች ስላሉት እሱን ይለብሳል። እሱማ ይኖራቸዋል እንጂ እና እዚሁ አካባቢ ነው የምትኖረው ወይስ? እኔ መኖሬ እንኳን እዚህ አይደለም፣ ትንሽ ወደታች ወጣ ይላል። ብዙም አይራራቅም፣ ግን እዚህ ሰፈር ነው። የ15 ደቂቃ መንገድ ምናምን በእግር በመኪና ከሆነ 5 ደቂቃ። መኪና የለን እኛ በእግራችን። አይ ይመጣል መኪና። ፈጣሪ ያቀላ ሁሉንም ነገር ለፈጣሪ መስጠት ነው እንግዲህ። ትክክል ነሽ። እሱ ያለውን እንጀራ ነው የምንበላ እንግዲህ። እሱ የፈቀደውን ነው። ስራ ጥሩ እየሄደልህ ነው? ስራ ቆንጆ ነው፣ ምንም አይልም። እግዚአብሔር ይመስገን ማለት ነው። ቢኖርም ባይኖርም እግዚአብሔር ይመስገን። ነገር ግን እግዚአብሔር አያሳጣንም ምንም ነገር። ክላስ ነገርስ? ክላስ አዎ፣ የማታ መራር የማታ ነው የምማረው። ቀን እዚህ ስራዬን እሰራለሁ፣ ማታ ይጀምራል። አይ ጥሩ ነው። በጣም ጎበዝ ልጅ ነው ያለው። በርታ፣ በዚህ ቀጥል። አመሰግናለሁ። ግን ምን አለ መሰለሽ ትምህርታውን የማታ ሲሆን ብዙ ያስተምሩንም ዝም ብለን እንደዚህ ካለመማር መማር ይሻላል በሚል ነው ሄደን አሁን ዝም ብለን ተቀምጠን ነው የምንወጣው። አንዳንድ ጊዜ መምህር አይመጣም። ሲመጣም አስተምሩም ነው አስተምሩ ብዙም አስተማሪ ብዙም የለም የማታ ትምህርት ላይ። በቃ እንዲሁ ሁሉም አላር ከስራ መልስ ስለሆነ ብዙም አስተማሪ የለም። የከሳት ላይ አሁን እንዴት ነው መስለ የማታ መምህራኖች ቢሆኑት የከሳት ላይ የሚያስተምሩት መምህራኖች ናቸው። ስለሚደክማቸው በስንት መከራ ተለምኖ ነው እንትን የሚያስተምሩት። የማታ እሱን ተከፍሏቸው ምናምን ተለምኖ ስለሚያስተምሩ ግዴለሽ ነው። ይሁን እንግዲህ ግዴለሽ ይሆናል አንዳንድ ሰዓት ላይ። አዎ ግን አለ አይደል አሁን ከስራ መልስ ካለመማር አንዲትም እንኳን እውቀት ብታገኝ ሄደሽ ብትማሪ ጥሩ ነው ብዬ አስባለሁ። አዎ ጥሩ ነው ለለቨድ የራሱ በጣም ነው። አንቺስ እንዴት ነው? ኮሌጅ ዩኒቨርሲቲ? አይ ጥሩ ላይ ነኝ እኔ። ጥሩ ላይ ነሽ? ኮሌጅ ተማሪ ነኝ። ኮሌጅ ነኝ? እኛ ገና ስንት እንቆጥራለን ኮሌጅ ለመድረስ። ትደርሳለህ ሁሉ ነገር በጊዜው ስለሆነ። ትክክል ነሽ። እና ስንተኛ ነው የምትማረው? ስንተኛ ክፍል ነህ? እኔ 17 ሲቀነስ 12 ማለት አልገባኝ። ኧረ እኔ ገና ነኝ። ያው እንግዲህ 17 ሲቀነስ 12 ማለት ተማሪ አይደለሽ? እቺንማ ካልኩሌት 5ኛ ክፍል ነኝ እኔ። ይደረሳል። እኔ እኮ በሌላ እንትን ነው የወሰድኩት። በሌላ አቅጣጫ ስንት አድርገሽው ነው? አይ ማስ እያስተማርኩ ሂሳብ እያስተማርኩ ይመስላል። ኧረ አይደለም። እኔ አንቺን ማትስ ላስተምር እኔ ገና መች ተምሬ። ወደፊት ላስተምር እችላለሁ። 5ኛ ክፍል ነው? አዎ ሁሉም እኮ እንደዛ 5ን ታገሩ ወደ 6 ያለፈው። ልክ ነሽ። አይ ይደረሳል። የማይደረስ ነገር የለም። አሁን እኔ ለምሳሌ አሁን 5 እየተማርኩ ነው ዛሬ ዘንድሮ። አሁን ቀጣይ አመት 6 እገባለሁ። ይሄን አመት ግን ካልተማርኩ 6 ማለፍ አልችልም ካለ መማር። ስለዚህ መማር 100 እጥፍ የተሻለ ነው። ኦፍ ኮርስ ሁሉንም ስትማር ነው በደረጃ ነው የሚሆነው። አሃ እኔም ሳልማር አይደለም ኮሌጅ ደረስ ተመሬ ነው። አንድ ሁለት ብዬ ነው። አረ ደስ ይላል። እናንተ ተመቻችቶላችሁ ይሆናል። አኛ እንት ችግር አለብን መሰለሽ። ያው ግን ቢሆን መማር ጥሩ ነው። ትምህርት ወሳኝ ነገር ነው። ባይዘው ማማረር አያስፈልግም። ታውቃለህ? ያው በእድላችን መሰረት መማር አለብን። ሁሉም ሰው ያው ተመችቶት አይደለም ጥሩ ቦታ ቢደርሰው። ባለን ያመሰገነን ከተማረ ፈጣሪም ለኛ ነገር ያሰጠናል። ሰለ ነገር ይሰጠናል። ምንድነው? ምንድነው? እስኪ ወረቀት ራስ ደነገጥሽ። ይሄንን ይታይና መስማ እንዴት አልፈራም ብለሽ ነው? እኔ አስደነገጥሽኝ አንዴ። እኔ በጣም ፈሪ ነው ማለት ነው። ሰራውልህ ወረቀት ነው። ከየት
ከየት መጣ ዝም ነገር ነች ከላይ ወርዳ ነው መሰለኝ አስደነገጥሽኝ ወይኔ አይ ችግር የለውም እኔ እኮ ምንድነው ምን አይተሽ ነው ወይስ ምንድነው ብዬሽ እኮ ነው እኔ ፀጉሬ ሁላ አልመሰለኝም እኮ ወይኔ በጣም ተጫዋች ነሽ በጣም ሰሮት ጨዋታ ትችላለሽ በጣም አይ እያዝናናው ከተጠብለት አይ ደስ ይላል አመሰግናለሁ ደንግጫለሁ ግን አልተዝናናለሁ እኔ ሌላ ነገር መስሎኝ እኮ ነው የኔ ደንግጣው ያኔ ያል እንኳን አልደነገጥኩም ያኔ ያል እንኳን አልደነገጥኩም አይ እንደው ግን ድፍረት አይሆንብኝና ላጤ ነሽ ወይስ ባለትዳር ነሽ አይደለም ይቅርታል እኔ ምን አይነት ደፋር ነኝ በእናትህ አረ ችግር የለም ፈታ ቀለል ያልክ ልጅ ነኝ ከማን ጋር ነው የምትኖሪው ከቤተሰብ ጋር ነው የምኖረው ከቤተሰብ ጋር ነሽ አይ ደስ ይላል ከእናት አባትሽ ጋር ነው ስለዚህ ስፓንስ የለሽ አባቴ ባይሆን ውጭ ሀገር ነው ያለው ውጭ ነው አባትሽ አረረረ ደስ ይላል በጣም አስተርጓሚ ነው አስተርጓሚ ነው 26 ቋንቋን ይችላል 26 እኔ አንድ ብቻ ነው ይችላል ይገርምሻል አባትሽ ሊቅ ናቸው ሊቅ በጣም ነው ማደጋ አባቴና በጣም 26 ቋንቋ ነው ይችላል እና ብዙ ቋንቋ ነው ያስተረጉማል 26 ቋንቋ አንጎ ያስተረጉማል ቤልጂየም ምናምን ነው አሁን ያለው ውጭ ሀገር ውስጥ ያስተረጉማል አረ እንደው አባትሽ ግን እንደው አንድ ጫማ ከአሜሪካ ቢያስመጣልኝ አይ እከፍላለሁ እኮ ከከፍዬ ነው በነፃ አይ እሱ ከተግባባኸው እኮ እንትን በነፃ ሊልክልሃል አረ እከፍላለሁ እኔ ችግር የለም ይወስልሽ መርካቶ በመገዛበት ብር አባትሽ ኦሪጂናል ጫማ ከዛ ይልክልኛል እዛው ካለ ማለት ነው በዛ ብር እንኳን አታገኝም ያፍሽ በነፃ አታገኝም አረ ይገኛል ምን አባት ለመሰለኝ ከውጭ ሲመጣ ይቀንሳል እና በቃ ዝም ብሎ በቃ ቢያመጣልኝ እኔ እከፍላለሁ የዚህ በመርካቶ አሁን እዛ ቢያንስ በእርግጠኝነት ውጭ ያለ ጫማ እዚህ መርካቶ ሲመጣ ውድ ይሆናል ግን አሁን ከዞ ሲገዛ ግን እዛው ርካሽ ነው የሚሆነው 26 ቋንቋ በጣም ጎበዝ ነው አባትሽ አንቺ ስንት ትችያለሽ እኔ እንኳን 3 ትችያለሽ 3 አረ ከሊቅ ጋር ነው ያለው ዛሬ ከሊቅ ልጅ ጋር ሊቅ ይባላል እንደዚህ እውቀት ያለው ሰው እና ኑሮ እንዴት ነው ታዲያ ባልስ የለሽ ከፋሚሊ ጋር ነው እኔ ባል የለሽ ደስ ይላል አይዞሽ እንዴ ደስ ይላል ስልሽ ለመሰለሽ ምን ያረጋል በዚህ ሰዓት ብዬሽ እኮ ነው የሆነ ያሰብሽበት እስካልደረስሽ ድረስ ወስ እኔ ደስ አይልሽም አንቺ አረ እኔ ያ በቻኝነት እኔ እንጃ እሱ ላይ ይሁን እንግዲህ ስልሽ አሁን እንደዚህ ስለተዳፈርኩ ይቅርታ አድርጊልኝ በነገራችን ላይ ነው አንዳንድ ጊዜ ብጠይቅ ያው ፍሪ ስለምሆን ነው በቃ ሁሉም ሰው እንዳልኩ እኔ ቀለል ያልኩ ልጅ ነኝ ተካብለው ችግር ነው እሺ አረ ከስተመሪ ነሽ እንጂ አንቺ ምን የጫማ ከስተመሪ እኮ ነሽ መንከባከብ አለብኝ እኮ እንደዚህ አመጡ የሚያሰራኝ ያዳብርከኝ ነው ቤት ከሚዳብረኝ ቤት አንተንም ጋዳብረው እሺ አመሰግናለሁ በጣም እና ምን ታስቢያለሽ በባል ዙሪያ ያው ጀምረናል ይቅርታ አድርጊልኝ አይ ነው እሱማ ባላልከው አሪፍ ነው እኮ ግን በዚህ ሰዓት ታማኝ ሰው ይገኛል ብለህ ነው ታማኝ ሰው የለማ እኔ እንደሚያምር ፍቅር አሁን ጨዋታው ነው ቀረብ ታማኙን እግዚአብሔር ይስጥሽ አሜን 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 ነው ይባላል ታማኝ ብቻ ሳይሆን አሁን ለፍቅር ቢኖር ሰው ያስፈልጋል በዚህ ሰዓት ለፍቅር ከምንም በላይ ፍቅር የሚያስቀድም ሰው ነው የሚያስፈልገው ለማንም ሰው ማለት ነው ፍቅር ከሌለ ምን አለ ዋናው ለሰው ልጅ እኮ ፍቅር ካለ እኮ ሁሉም ነገር በቂ ነው እውነት ለመናገር ማለት ነው ግን ትክክለኛ ፍቅር አሁን እንዳልሽ የለም ጠፍቷል ድሮ በአባቶቻችን የቀረ ይመስለኛል ይሁን እንግዲህ አይ ደስ ይላል በጣም ይሁን ኧረ ቶሎ ልስራልሽ
ምን ሰዓት ሄደ በጣም ሶሪ በጣም ሰዓት ሄደብኝ ወርክ ነበረች ረስቼው ምን ስራ አለብሽ አረ አንቺ እኔ ረስቻለሁ የሆነ ተረስቻለሁ እኔ እኮ አየሻት እዚህ ቁጭ ብለን አይ ነው እኔማ ልደበር ብዬ ነበር አይ በቃ ሂጂ በቃ ፏብሎ ይጠብቅሻል ነው ዛሬ አይደርስልሽ ኦሬዲ በቃ ዛሬ ይደርቃል ነገ ትወስጂዋለሽ ነገ መጥቼ ወስዳለሁ በቃ ችግር የለውም ሂሳብ ነገ ትሰጪኛለሽ እሺ ቤኪ በቃ አመሰግናለሁ እሺ እኔም አመሰግናለሁ በጣም እሺ ቴንክ ዩ ባይ እሺ ሙሉ ሻወር ቤተሰብ ወይ ዛሬ አያችሁ አይደል ቤተሰብ ገና ከመክፈቴ ስራ መጣልኝ እንግዲህ ይሄ ሙሉ ጫማ ማለት ነው እንዴ ግን የጠየቅኩት ጥያቄ አግባብ አይደለም ተዳፈርኩ በጣም ዛሬ ምንኛ ነው ምን ነካኝ ወይ በስማ ምላስማ መፍጠን የለበትም ግን በጣም ጥሩ ሰው ናት በቃ የሆነች በአንድ ቀን ተዋውቃኝ እንደዚህ ይሄ ስራ ማሰራቷ ራስ ደስ ብሎኛል በጣም አመሰግናለሁ ከልብ ነው ባለዋ በጣም አመሰግናለሁ ቤተሰቦች እንግዲህ ያው የዛሬ ቆይታዬ እንግዲህ እንዳያችሁት ባላሰብኩት ሁኔታ ይሄን እስካሁን ያያችሁትን ይመስል ነበር እኔ እንኳን ሌላ እንደባለፈው የቀን ውሎ ልሰራ ነበር እሷ መጣችና እንዳጋጣሚ ካሜራ ለማን ብዬም እንኳን አልነገርኳትም ዝም እየቀጥታ ነው የሰራሁኝ እና በቀጣይ ቪዲዮ እንገናኛለን ቤተሰብ ባሪክ ቪዲዮ በቀጣይ እመጣለሁ ሰብስክራይብ ያላደረጋችሁ ካላችሁ እስካሁን ድረስ ሰብስክራይብ አድርጉኝ ፕሊዝ ለምታደርጉልኝ በሙሉ በጣም አመሰግናለሁ በቀጣይ እስከምንገናኝ ድረስ ቸር ቆዩልኝ ሁላችሁንም ወዳችኋለሁ አመሰግናለሁ አሁን እነዚህን ጫሞችን ልሰራራ መልካም ጊዜ ይሁንላችሁ አመሰግናለሁ